እንዴት ናችሁ ቤተሰብ ሁሉ ሰላም ነው? እንግዲህ አስኬ ደንደሾ በቅርቡ አንድ በጽሁፍ ወይም በቪዲዮ ያወጣው መልእክት ነበር። አይገስ በጽሁፍ ይመስለኛል። እና በዚህ ዘመን አፍቃሪ ሴት ካመጣህልኝ ሞቶ የተነሳ አመጣልሃለሁ ያለ ይመስለኝ። እንደዛ አይነት ነገር ነው። በአጠቃላይ አፍቃሪ ማግኘት ይከብዳል ለማለት ነው። የግሉ ሀሳብ ነው። ለማንኛውም እሱን የሚደግፈውም አለ የሚቃወመውም አለ። አስጌ ግን እንደገባኝ ወይም እንደተረዳሁት ሴቶች ይደፈሩ፣ ይገደሉ፣ ይጨቆኑ አላለም። አፍቃሪ ካለሽ በቤትሽ ለቤትሽ ለትዳርሽ ለጓደኛሽ የምታፈቅር ለህዝብ አይደለም። ከሌለም የለም ነው። ካለ አለን። ይሄ ብዙ ትልቅ ይሾ አይደለም። በየቤቱ አፍቃሪ ሴት አለች፣ በጣም ልብ ያላት መልካም ሴት አለች። ወመኔ ደግሞ ወሮ በላ አለች። ይሄ የታወቀ ነው። ወንድም እንደዛ ወንድም ወሮ በላ አለ። ደግሞ ጥሩ ባህሪ ያለው ጥሩ አፍቃሪ የሚባል ወንድ አለ። የሰውኛ ባህሪ ነው። ጅምላ አይደረግም። በእርግጥ እኔም ግን የሚደግፈውም የሚቃወማል። በጣም የገረመኝ የህግ ባለሙያ የሴቶች ማህበር ምናምን የሚባል አሁን ከየት ብቅ ብሎ ነው? አሁን ሞራል አላችሁ እናንተ? ያ ሁሉ ህፃናት ሲደፈሩ፣ ያ ሁሉ ሴቶች ሲደፈሩ፣ በየጊዜው ሴቶች ሲደፈሩ ያላስቆመ ማህበር ከየት ነው አሁን እንደዚህ ሽልክልክልክ ብላችሁ አለው ያላችሁት? እንዲህ ሞራል አላችሁ? ሼም የሚባል ነገር አለ። በነገራችን ይህ ሁሉ ሴት ሲደፈር፣ ሲገደል፣ ሲጨቆን፣ ይህ ሁሉ ህፃናት እንዲህ ሲፈጅ ያላስቆማችሁ ገና ለገና አፍቃሪ የለም። ይሄ እኮ እንደ ፊልም የሚታይ ፈን የሚደረግ እንጂ ሲሪየስ መሆን የለባችሁ። እንዲያረጋጉት ማህበሮች እንዲያሳፍራ ራሳችሁን ጠይቁ እስቲ። ጸጥ ያላችሁ ይህ ሁሉ ህፃናትና ሴቶች ሲያልቁ አሁን በምን ሞራል ነው የምታወሩት? አስጌ ደንደሾ ምን ብላችሁ ነው የምትከሱት? አፍቃሪ የለም ካልኩ ልከሽኝ ነው? ሌባ ሴት አለ ካልኩ ሌባ ወንድ አለ ካለ ማን ሊከስሽ እንዴ? አሳፋሪ። ማስመሰል በጣም ነው የምጠላው።